ምርጦች ዛሬ በክፍል 2 ተመልሻለሁ። ከመጀመራችን በፊት ግን ሁላችሁም ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱም። አቤት ደግሞ በአንተም ስልክ መጣሁኝ። እንዲያው ጉድ እኮ ነው። እስኪ ፎሎ አድርግ፣ ችግር የለውም። አሁን ፎሎ አድርጉማ። ያማን ደንግጦ እየጮኸ ዶጋን ይጠራል። መኪናዋ በሚያስፈራ ፍጥነት ባህር ውስጥም ገብታለች። ያማን ላፍታ እንኳን ሳያመነታ ውሃ ውስጥ ዘሎም ይገባል። መታገል ጀመረ። እስከ መኪናዋ ደረሰና እሷን ሙሉ በሙሉ ንቃተ ህሊኗን ስታጣም አወጣት። በዚህ ጊዜ መርት ዳርቻ ላይ ቆሞ ከሩቅ ይመለከት ነበረ። ያማን ዶጋን ለማዳን ሲታገል አልረዳውም። ያማን ዶጋን ወደ ዳር እንዳወጣት መርት ወደ እሱ እየሮጠ መጣና ፈርቶ እንደነበር አስመስሎ በመግባት እሱ እንደረዳው ሊያስመስል ሞከረም። ያማን በንዴት ተመለከተው። እሱን መቋቋም አልቻለም። ነገር ግን መርት ዶጋ ምንም ነገርም የማታውቅ መሆኗን ተጠቅሞ በኃይልም ከያማን ቀማትና ተሸክሟት ወደ ላይ ወጣ። በሰዎች ሁሉ ፊት ህይወቱን አደጋ ላይ ጥሎም ያዳናት ጀግና ለመምሰልም ሞከረም። ያማን ደግሞ ልብሱንም እያደረቀ እድሉን ሲረግም ነበረም። ወደ ኩልሲ ቢሮ ስንሄድ ሞግዚቷ በከፍተኛ ጭንቀት እየተንቀጠቀጠችም ትገባለች። ልቧ በፍጥነትም ይመታል። የሆነ ነገር እንደተፈጠረም ይሰማታል። ኩልሲ በግርምት እያያት እዚህ ምን ታደርጊያለሽ? ለምን መጣሽ? ብሎም ይጠይቃታል። እሷም ታፍና እንደነበር በመግለጽ አንተ ከሄድክ በኋላ ቤቱም ብቻዬን ከመቀመጥም ሰለቸኝ፣ ዶጋም ከሄደች በኋላ ለልጅቷ ስላሰብኩኝ የሆነ ክፉ ነገር እንደሚገጥማትም ይሰማኛልም ትለዋለች። ኩልሲ ምን ሆናችኋል? ለምን እንደዚህ የምትጨነቂያለሽ? እርሻ ቦታ እኮ ነው የላኳትም አላት። ሞግዚቷ ግን አትሰማውም፣ እየጮችበት ነው። በልጁ ላይም ስላለውም ጨካኝና ቀዝቃዛ ማያያዝም ተወቅሰዋለች። ልጁን መንከባከብ እንዳለበትና ገና ትንሽ እንደሆነች ይህን ደረቅ ማያያዝ መቋቋም እንደማትችልና የእሱን ፍቅርም እንደምትፈልግም ትነግረዋለች። ድንገትም ንግግሯ መሃል የኩልሲ ስልክም ይደውላል። ስልኩን ሲያየውም ካዚም ነው። ሲያነሳውም ዶጋ የመኪና አደጋ እንደደረሰባትና አሁን ወደ ሆስፒታል እየወሰዷት እንደሆነም ይነግረዋል። እዚህ ጋርም የኩልሲና የሞግዚቷ ፊት በፍርሃትም ቀለም ይለወጣል። ሁለቱም ወደ ሆስፒታልም ይሮጣሉ። በሆስፒታል ውስጥ ዶጋ ንቃተ ህሊኗን መመለስን ትጀምራለች። ሐኪሟ እዚያ ያሉት ሁሉም አሁን በጥሩ ሁኔታ ላይ እንደምትገኝና አደገኛውን ደረጃ እንዳለፈችም ትነግራቸዋለች። በዚህ ቅጽበት መርት ድሉን ተጠቅሞ ራሱን እንደ ጀግና ማሳየትም ይጀምራል። ራሱንም ወደ ውሃ ውስጥ ወርውሮም እንዳዳናት ከፍተኛ ድካም እንደገጠመው ለዶጋ ለቢራና ለሌሎችም ያሳምናቸዋል። እነሱም ያምኑታል። እየሳቁም ለጀግንነቱም ያመሰግኑታል። የመርት ጓደኛ ሆነውም አይተን በቢራ ላይም ይረበሻል። እሷን ለመቅረብ ይሞክራል። ዶጋ በዙሪያ ያሉትን ሁሉ ታመሰግናቸዋለች። አባቷ እሷን እንዲጠብቅላትም ካዚምን እንደላከው እርግጠኛ እንደነበረችም ትነግረዋለች። አባቷ እንዳይጨነቅም አደጋውን እንዳይነግረውም ትለምነዋለች። ያማን ሆስፒታል ይደርሳል። ልብሱ ገና እርጥብ ነው። ዶጋን በእጁ ሞት አፋፍ ላይም ካዳናት በኋላ አሁን ጤንነቷን ማረጋገጥም ይፈልጋል። ወደ ክፍሉ እንደገባ ዶጋ በንዴትና በጥላትነትም ታያዋለች። ፊቱን ማየት እንኳን አትፈልግም። ድምጿን ከፍ አድርጋ እዚህ ምን ትፈልጋለህ? የደረሰብኝ ሁሉ በአንተ ጥፋት ነው። አንተ ባትኖር ኖሮ ይህ ሁሉ አይደርስብኝም ነበር፣ ህይወቴ የማይበላሽም ነበር ትላለች። ያማን በጽናት እየተመለከታት ንግግሯን መሀል ላይ አቋርጦ አሁን ጤነኛ ነሽ ማለት ነው? ምላስሽም እንደ ሜትር እንደረዘመ እርግጠኛ ሆኛለሁ። መጮህ ከቻለሽ ምንም አልሆንሽም ማለት ነው ብሎ በልበ ሙሉነት ጀርባውን ሰጥቶም ይወጣል። ቢራም እሷን ለማረጋጋት ትሞክራለች። ያማን የቀድሞ ጓደኛ የነበረችው ሐኪም ቡሽራ መድኃኒት ልትሰጣትም ስትገባ ዶጋም ያማንን በተመለከተም የተናገረችውን ትሰማለች። ስለ ያማን ደግነትም ስለሚያውቁ በጣም ትበሳጫለች። ለዶጋም በደረቀ ድምፅ ምናልባት መጮሽና መንቀሳቀስሽ ለጤንነትሽ ስለማይጠቅም ዝም ብለሽ ብትረጋጊ ይሻልሻል ትላታለች። በሆስፒታሉ ግቢ ውስጥ ያማን ለአክስቱ በሪያም ስልክ ይደውላል። እሷም በጣም ተጨንቃ ያማን ንገረኝ፣ ዶጋ ምን ሆናለች? ጤንነቷ እንዴት ነው ብላ ጠይቋለች። ያማንም እየሳቅም አትጨነቂ አክስቴ፣ ምንም አልተፈጠረም፣ በጣም ደህና ናት ይላታል። በሌላ በኩል ወደ እርሻው ቤቱ ስንመለስ በሪያም ስለ ዶጋ በመጨነቋ የንግድ ሽርክናው ይበላሽብን ይሆን ብላም ትሰጋለች። በዚህ ጭንቀት መካከል ነስሪን መታ ለምን ትጨነቂያለሽ? አሁን ከደረሰው አደጋ በኋላ ኩልሲም ሽርክናውን ይቀጥላል ወይስ የት ይሆናል? ገንዘባችንን ያስረክበናል ወይስ ተስፋም ቆርጠን እንለምናለን ትላለች። እንደገና ወደ ሆስፒታል እንመለሳለን። ቡራክ በያማን ጆሮ ላይም እየተንጠለጠለ አሁን ከዚህ አደጋ በኋላ ምን እንሆናለን ጓደኛዬ? እርሻው ከእጃችን ላይ ወጣ ይሆን ብሎም ይጠይቀዋል። ያማን እንደማያውቅም ይናገራል። ነገር ግን በሄድም የሚሄደው እሱ ብቻ እንደሆነም ይናገራል። ቡራክም እርሻው ያለ አንተ አይሆንም፣ አንተን የምታስተዳድረውም ይለዋል። በድንገትም የአቶም ኩልሲም የቅንጦት መኪና ደረሰች። እርሳቸውና ሞግዚቷ በከፍተኛ ቁጣ ውስጥ ሆነውም ወረዱ። ያማንና ቡራክም እንደተመለከቷቸው በፍጥነት ወደ እነሱ በመሄድ ሰላምታ ለመስጠትና ለማረጋጋትም ሞከሩ። ነገር ግን ኩልሲ ያማንን ሲያይ ፊቱ በንዴትም ተለወጠ። በከፍተኛ ቁጣ እየጮኸ ለሁኔታው ያማንን ተጠያቂ እንደሆነም ነገረው። ሴት ልጄን እንዴት መጠበቅ አቃተህ? በአንተ ላይ ነበር እምነቴን የጣልኩት፣ አሁን ደግሞ ሆስፒታል ውስጥ ሆና ነው የማገኛት በማለት በንዴትም ተቆጣው። ያማን ግን በከፍተኛ ጨዋነትና ክብር እየተናገረ ለአንተ
በጣም አዝናለሁ። ለዚህ ስህተትም የመጀመሪያና የመጨረሻ ተጠያቂው እኔ ነኝ። አንድ ሰው መቀጣት ካለበት እኔም ብቻ ቅጣኝ። ነገር ግን የኔን ስህተት ምክንያት በማድረግ እርሻውን ሁሉ አትቅጣ፣ የንግድ አጋርነታችንን ማታበላሽ አሉ። ኩልሲም ልጄም እዚያ ውስጥም ስትሞት እኔ ስለ እርሻና ስለ አጋርነት የምጨነቅ ይመስላል ከፊት የራቀ ብለው ወደ ሆስፒታልም ገባም። ኩልሲና ሞግዚቷም ዶጋን ለማረጋጋት ወደ ክፍሏም ገቡ። በጣም ተጨንቀው ነበር። ዶጋ ግን ደህና እንደሆነች በመንገድ ማረጋጋቻቸው። በዚህ ጊዜ ምርት ጣልቃ በመግባት አቶ ኩልሲ አይጨንቁም፣ ልጆ በጣም ደህና ናትም አላቸው። ኩልሲ በግርምት እየተመለከተ አንተ እዚህ ምን ታደርጋለህ አለው። ምርትም እዚህም አንዳንድ የመጨረሳቸውን ስራዎች አሉኝ ብሎ መለስም። ዶጋም ለአባቷም ከውሃ ውስጥም ያዳነኝና ከሞትም የታደገኝ ምርት ነው አለችው። ምርት ወደ ታችም ሲወርድም ያማነ ቆሞ አየው። ወደ እርሱ በመሄድም ሊያናድደውና ሊያስቆጣው ሞከረም። እስካሁን እዚህ ምን ታደርጋለህ? ሁሉም ነገር አልቋል። ሄደህም የእርሻውን መሸጫ ወረቀት አዘጋጅም አለው። ያማነ በልበ ሙሉነትም ከኔ አታገኘውም፣ ምንም ብታደርግም ልትወስደውም አትችልም ብሎ መለሰም። ሰዎችን ያዳንከው አንተ እንደሆንክ በማስመሰል ወንድ ነኝ ብለም ታስባለህ። የጀግናውን ሚና እንድትጫወት በፍቃድ የነበረም የተውኩትም አለው። ምርትም አንተ ምንም ማድረግ አትችልም። በሁለተኛ ደረጃ ደግሞ ማንም ያዳንከው አንተ እንደሆንክ ማያምንም፣ ሁሉም አንተን ነው የሚያሽትም አለው። ያማነ ምንም ግድ የለኝም ከአንተ የተሻለ ሰውም ስለሆንኩም የጀግናውን ሚናም እንድትጫወት ፈቅጄልሃለሁ አለው። ምርት መናደዱን ቢቀጥልም ጓደኛው በመኪና መጥቶም ወሰደው። ቡራክ ወደ ያማነ በመምጣትም ይህ ሰው ምን እያለ ነበር ብሎም ጠየቀው። ያማንም አትጨነቅ አለው። ቡራክም ይህ ሰውዬም ዶጋን ማዳኑ በጣም አስገርሞኛል አለው። ያማን ግን ዶጋን ያዳንኳት እኔ ነኝ አለው። ቡራክም ግራ ተጋባ። ያማን ስልኩን አውጥቶ አንድ ቪዲዮም አሳየው። በወቅቱም እዚያ የነበረም አንድ አሳ አጥማጅ ያማን ዶጋንም ሲያድን የተቀረጸ ምስል ነበረም። ያማን ወደ ባህሩ ዘሎም ሲያድናት በግልጽም ይታያል። ቡራክ ስልኩን ተቀብሎም ይህንን በየቦታው ማሰራጨት አለብን ቢልም ያማን ግን በጥብቅም ከለከለው። በተለይም ለዶጋም እንዳይነግራትም ማስጠነቀቀው። ቡራክም እሺ፣ ነገር ግን ዶጋን ለምን እንደምጠላት ባውቅም ደስ ይለኛል አለው። ያማን ግን ንግግሩን እንዲዘጋው ነግሮትም ወደ መኪናው ገብቶም ሄደ። በሆስፒታል ውስጥ ዶጋ ለአባቷ ኩልሲ ከዚህ በኋላም ወደ እርሻው እንደማትመለስም ነገረችው። አባቷ ግን በመገረም አይሆንም ልጄ አትመለሽም አላት። የፓሪስም የፕሮጀክት ሀሳቧን እንዳነበብና በጣም እንደወደደው በጣም ጎበዝ እንደሆነችም በመግለጽ ወደ ፓሪስ ሄዳ ፕሮጀክቱን እንድትሰራ እንደፈቀደላትም ነገራት። ዶጋ በደስታም ተዋጠች። ራሷን ማመንም አልቻለችም። አባቷን አቅፋ ስትስም ነበር። ኩልሲም ከክፍሉም ሲወጣ ሞግዚቷ በመጨረሻም ልጅን ትኩረትም ሰጥታት ስሯን እንደወደድክላትም ስትነግራት የመጀመሪያ ጊዜ ነው አለችው። ኩልሲ ሲመለከታት ምን አይነት ስራ ነው? ይህ እኮ በጣም ቀል የለሽና አጸያፊ ፕሮጀክት ነው አለም። ሞግዚቷ ደንግጣ ታዲያ ለምን እንዲህ ያልካት ስትልም ጠየቀችው። ኩልሲም በእርሻው ላይ ስህተትም ሰርቻለሁ፣ ያንን ስህተት ማረምና እሷን ማስደሰት አለብኝ። ወደ ፓሪስ ሄዳ የምትፈልገውን እንድታደርግም እፈቅድላታለሁ። እርሻው ውስጥ ሆና ደህናና ደስተኛም ከሆነችም ይበቃኛል አላት። አክስቱ በሪያ ወደ እርሻው እንደተመለሰች ያማንን ለምንም ኩልሲንም አብረህ አላመጣም ስትልም ጠየቀችው። ያማንም ፊቴን ማየት አይፈልግም ይጠላኛል አላት። በዚህ ጊዜ መላው ቤተሰብ እንደተለመደው በአንድ ላይ ማውራትና መጮህ ጀመሩ። ያማን ምን እንደሚያደርግም ግራ ተጋባ። ነስሪን ገብታ እርሻውን ለምርትም እንሽጠውና ገንዘቡን ወስደን ምንጨርስ፣ ይህ ለእኛም የተሻለ መፍትሄ ነው አለችው። ያማን በንቀት እያያት አክስቴ ለሆነች ጊዜ እንኳን ትክክለኛ ነገር ብትናገሪ ደስ ይለኛል አላት። ነስሪንም በቃ ፍቃድ ነው፣ ሁሉም ሰው መንገድ ላይ ሲወረወርና ስንከስር መጨረሻ ላይ የምትጸጽታላችሁ አለች። ሌላ በኩል ዶጋም ከቢራ ጋር ባህር ዳር ተቀምጠው አባቷ ስላላት ነገር በደስታም ስትነግራትም እናያለን። ዶጋ አባቴ ለደከምኩት ድካም ወይም ላሰብኩት ሀሳብ ዋጋም የሰጠኝ ለመጀመሪያ ጊዜ ነው አለች። ቢራ እንኳን ደስ አለች ብላ ፕሮጀክቱን እንደምትችለው ማረጋገጠችላት። በተመሳሳይ ጊዜም ኩልሲም ኢስታንቡልም ሳይመለስ ባህር ዳር ተቀምጦ ነበርም። ቤሪንም አጠገቡ ሄዳ ተቀመጠች። ኩልሲ በውስጡም ከደስታ ጋር እሷንም ይወዳት እንደነበርም ይታያል። ስለ መንደሩና ሳይለወጥም ስለቀረሙ ሁኔታም እያወሩ ነበርም። ነገር ግን ንግግሩ ሁሉ ወደ በሪሃን ፍቅርም የተቃኘ ይመስላል። ስለ ስራና እርሻ ሲያወሩም ኩልሲም አትፍሪ፣ ፈጽሞ አልተዋችም፣ ትንሽ ተናድጄ ስለነበር ቁጣዬን በያማን ላይ ያወጣሁት አላት። በሪሃንም አትጨነቅ፣ ያማን ለዚህ ልምድ አለውም ትላለች። ከዚያም ኩልሲም የአየር ሁኔታው ብርድ ስለነበረም ለበሪሃን የራሱን ሹራብ ያለብሳታል። ምርት በመርከብ ላይ ተቀምጦ ለቢራ መልእክት በመላክ ወደ ዶጋ ለመመለስ እንድትረዳውም ይጠይቃታል። በዚያን ጊዜ ቢራም ከዶጋ ጋርም ተቀምጣለች። ዶጋም ተመልክታት የምታወሪው ከማን ጋር ነው ብላ ትጠይቃታለች። ቢራም ትደብቅና ከማንም ጋር አይደለም፣ በስልኬ ላይ አንድ ነገር እያስተካከልኩ ነው ትላለች። ከዚያም ለምርት መልእክት በመላክ በሌላ ጊዜ እናወራለን ትላለች። በሌላ በኩል ያማን ዘመድ ከአንድ ሰው ጋር በስልክም እያወራ ነው። ለገንዘቡ ስለማቅረበውም ስላለው ጥያቄ ተስማምቻለሁ ይለዋል። ሚስቱም ስትጠራው ወዲያውኑም ስልኩን ዘግቶ ወደ ሚስቱም ይሄዳል። ሚስቱ ትጠረጥረውና የምታወራውም ከማን ጋር ነው ብላ ትጠይቀዋለች። የዋሽና ከእናቴ ጋር ነው፣ ከማን ጋር ላወራ እችላለሁ ይላታል። እሷም እንደማታምነውም ትነግረውና እሺ ይህን የፀጉር ማድረቂያ ወስዳ አስተካክለው ተበላሽቷልም ትለዋለች። በዚያን ጊዜ ያማን ካፌ ውስጥም ተቀምጧል። ዶክተር ቡሽራ መታ ሰላም ትለውና አብረው ትቀመጣለች።
ያማን ወደ መንደሩ መቼ ተመለስሽ ብሎም ሲጠይቃት ከ2 ወር በፊትም ትላለች። አሁን የት ነው የምትኖሪው ሲላት በሆስፒታሉ መኖሪያ እስከፈለግ ድረስም ትላለች። ያማን በእርሻ ቦታቸውም አብራቸው እንድትኖርም ይጋብዛታል። እሷ ግን አልችልም በማለትም እምቢ ትላለች። ከዚያም አንተና ዶጋ መካከልም ያለው ችግር ምንድን ነው ብላ ትጠይቋለች። ያማን ዶጋም ለእኛ ልጅ ነች በማለትም ስለ እሷ በንዴት ማውራትም ይጀምራል። ቡሽራ በልቧ ዶጋ የያማንን አስተሳሰብ ሙሉ በሙሉ ስለያዘች እድለኛ እንደሆነችም ታስባለች። ከዚያም ቡሽራም ዶጋ ያማን ከረጅም ጊዜ በፊትም ለደረሰበት አደጋ ምክንያት የሆነችው ልጅ መሆኗንም ታውቃለች። አንተን ካየሁ በኋላም ያለፍክበትን አስቸጋሪ ወቅት ማስታወስኩ አይደለም ትላለች። ያማንም አዎ ይላታል። ከዚያም ላይም ታሪኩ ወደ ኋላም ይመለሳል። ያማን በቡሽራና በሆስፒታሉ ዶክተሮች ፊትም በእግሩ መቆም ያልቻለበትን ጊዜ በጥረታቸውም ያመሰገነበትን ጊዜ እናያለን። ቡሽራም ከዚያ ጊዜ ጀምሮ እንደምትወደው የሚያሳዩ እይታዎችም ነበሩ። ወደ አሁኑ ስንመለስ ያማን ለቡሽራ ቤተሰቦቼ ዶጋ በዚህ አደጋ እንደምትገናኝ ማያውቁም፣ ከነሱ ፊትም እንዳትናገሪም ይላታል። እሷም እሺ አትጨነቅም ትለዋለች። በሚቀጥለው ቀን በእርሻ ቦታው ሁሉም ሰው በስራ እየተጠመደ ነው። በሪያን ሁልሲና ቤተሰቡ ዛሬ ስለሚመጡ ሁሉንም ነገር ትቆጣጠራለች። ነስሪን እንደተለመደው እያሾፈችባት ነው። በሪያን ወደ ያማን ሄዳ ስራውን ትተው ሁልሲን እንዲቀበልም ትነግረዋለች። ያማን ግን አይቀበልም፣ ወደ ስራውም ይሄዳል። በሪያን አንተ በጣም እልኸኛ ነህ ትለዋለች። ሁልሲና ቤተሰቡም ከቢራ ጋር እርሻ ቦታውም ይደርሳሉ። በዚያ ያሉትም በደስታ ይቀበሏቸዋል። በሪያም ሁልሲን ስትቀበል በደስታ ተውጣለች። ቢራም ለዶጋ ያማን የት ነው ብላ ትጠይቃለች። ዶጋም መምጣቴን ሲያውቅ ሸሽቶ ይሆናል፣ እባክሽን ስለሱ አታውሪም ያስቆጣኛል ማለትም ትመልስላታለች። በወጥ ቤት ውስጥ ሞግዚቷም ከቡሪያን ጋር ሻይ እያፈላች ነው። ዶጋም የ3 ዓመት ልጅ ያለች ጀምሮም እንዳሳደገቻትና ከዚያም ጊዜ ጀምሮም እንደ ልጇ እንደሆነችም ታወራታለች። ቡሪያንም ትደግፋታለች፣ መልካሙን ሁሉ ትመኝላታለች። በዚያው ቅጽበትም ነስሪን በውጭ ቆማ ንግግራቸውንም ትሰማለች። ከዚህም ከያማን ማጎትም ሳፎት ጋር ቆሞ እናያለን። ሳፎትም ካዚም የኩልሲ ልጅ ነው ብሎም ያስባል። ካዚም እየሳቀ እንዴት እላለ እኔን አታየኝም? እኔ እኮ ከሱ መጠፍ ነኝ በማለትም ይስቃሉ። ሳፎት በሁልሲም የቅንጦት መኪና ተደንቋል። ካዚም ግን በሳፎት ማነጋገርም ይገረማል። በባህር ዳርቻውም ዶጋና ቢራ አሉ። ቡራክ መጥቶ አብሯቸው ለመቀመጥ ቢሞክርም የያማን ጓደኛ ስለሆነ በጭካኔና በደረቅ ሁኔታም ይይዙታል። ቦታውን ትተውም ሄዳሉ። የዶጋን ልብስ ለመሰብሰብ ወደ ጎጇም ሄዳሉ። ልብሶቹ ተበታትነውም ያገኟቸዋል። ሄዱሽ ምን አይነት ኑሮ ነው የምትኖሪው? ልብስሽን ማደራጀት አትችይም ትላታለች። ዶጋም ስነ ልቦናዬ በጣም ተጎድቶ ነበር፣ ምንም ነገር ማደራጀት አልቻልኩም ነበር ትላለች። ዶጋ ውሻዋንም ትፈልጋለች፣ ግን አታገኛትም። በዚያው ጊዜ ያማን መጋዘን ውስጥ ምርቱንም እየመረመረ ነው። ሁልሲ ወደ እሱ መጥቶም በአሰራሩ በጣም ተደስቷል። ሊታመን የሚችል ሰው እንደሆነም ያህል እና ላወራ እፈልጋለሁ ብሎም ይዞት ወደ ውጭም ይወጣል። በዚያው ቅጽበት ዶጋም ውሻዋን ስትፈልግም አብረውም ተቀምጠውም ታያቸዋለች። ተደብቃ ንግግራቸውንም ትሰማለች። አባቷም ስለ እሷ ሲያወራ ትሰማለች። ያማን ስለ ዶጋ አደጋ ለሁልሲ እንደገና ይቅርታ ይጠይቃል። ሁልሲም እኔ አልወቅስም፣ ዶጋ ትንሽ ልጅ አይደለችም፣ አደጋው የ10 ዓመት ልጅም እያለች ቢሆን ኖሮ መወቅስ ነበር፣ አሁን ግን አይደለችም ይለዋል። ንግግሩንም ይቀጥላል። የህይወቴም ትልቁ ስጋቴም ለዶጋ ነው። ልጄ እንዳንተም ስኬታማ እንድትሆን እመኝ ነበር፣ ግንም ጭንቅላቷ በጣም ደረቅ ነው። እንዳለመታደል ሆኖ ከእሷ ጋር መታገል እንደማልችል ወስኛለሁ። ወደ ፓሪስ እንድትሄድና የምትፈልገውን እንድታደርግ እፈቅድላታለሁ፣ ተስፋ ቆርጫለሁ ይለዋል። ዶጋ ይህን ስትሰማ ደንግጣ በቦታውም ትቀራለች። እንቧ ከዓይኖቿም ይፈሳል። ውሻዋንም ይዛ በልቅሶም ተወጣም ትሄዳለች። ቢራም ታያታለች። ዶጋም እያለቀሰች አባቴ ማታለለኝ፣ አባቴ ዋሽኝ ማለት በከፍተኛ ህመም ትናገራለች። በሌላ በኩል በወጥ ቤት ውስጥ ነስሪን ለዚህ ግብዣ ያወጣነው ወጪ ለችግር ጊዜ ብናስቀምጠው ይሻል ነበር እያለችም ትጨዋለች። ነገር ግን ሁልሲና ያማን እጅ ለእጅ ተያይዘው ሲመለሱም ሲያዩ በሪሃንና ሁሉም ሰው የእርሻ ቦታው ደህና መሆኑን በማየታቸውም ይረጋጋሉ። በሌላ በኩልም ዶጋም ከቢራ ጋር በባህር ዳር ተቀምጣም እያለቀሰች ነው። ቢራ ልታረጋጋት ትሞክራለች። ምናልባት በስተትም ሰምተሽ ይሆናልም ትላታለች። ዶጋ ግን በትክክል ነው የሰማሁት፣ አባቴ በእኔም ሆነ በስኬቴ ላይ እምነት የለውም። ገና ከ2 ቀን በፊትም ባወቀ ሰው ያማን ላይ ግን ትልቅ እምነት አለውም ትላለች። ከዚያን ጊዜ ጀምሮ ዶጋም ለአባቷ ስኬታማ ሆና ለማሳየትና ተስፋ ላለመቁረጥም ትወስናለች። ዶጋም ሁልሲ ጋር ሄዳ በድፍረት ወደ ፓሪስ አልሄድም፣ እዚሁ ቀርቼ የእርሻ ፕሮጀክቱን እጨርሳለሁም ትላለች። ሁልሲ እናደድና ይህ የልጆችም ጨዋታ አይደለም፣ እንዴት እንደማሳምንሽ አላውቅም፣ እንሂድም እቃሽን ሰብስቢም ይላታል። ዶጋ ግን ትጸናለች። የአባቷ ፕሮጀክትም ስለሆነም ከአባቷ ጋርም ተጣልታ ከእርሻው ቦታ ታስወጣለች። ሁልሲም ካዚምንና ኢዱሽንም ይዞ በመኪና ይሄዳል። መንገድ ላይ በጣም ተናዶም ኢዱሽንም ይወቅሳታል። ይህ ሁሉ የአንቺ ማበላሸት ነው፣ ልጅቷ በአደባባይ አዋረደችኝ፣ እንደገና አስተምራታለሁ ይላል። በእርሻ ቦታው ዶጋ ስራውን ትረከባለች።
ያማንም ሰለችቷት እንድትሄድ አስቸጋሪ ሁኔታዎችን ይፈጥርባታል። እሷ ግን በልም ህይወትንም ለአንተ ማሰልች ለማድረግ ነው እዚህ የመጣሁትም ትለዋለች። መሬት ላይ ወርዳ በራሷ እጅ መስራትም ትጀምራለች። ነገር ግን ልብሷ ተበላሽቶ ምንም ማድረግ አትችልም። ያማን ወርዶ ለምን ይይዝሻል? መሄድም ይሻልሻል። ይህ አጋጣሚ እንደገና አይገኝም ሲላት አንተ በራስ ጉዳይ ተጠመድ፣ እኔ ምን እንደማደርግ በሚገባ አውቃለሁ ብላ ትመልስለታለች። ያማን እየሳቀም ይተዋታል። ዶጋ ጎጆ ሄዳ ከድካም የተነሳ ሶፋ ላይ ወድቃም ተኛለች። በእንቅልፍ ላይ ያለች በኢራንና በሚስቱ መካከል ስለ አዲሱ ስራ በተፈጠረ ጠብ ትነቃለች። ኢራንም ካምላንን ቦታው ላይ በጀልባው ላይ እንዲሰራም ይጠይቃል። ካምላን ግን ፈጽሞ እምቢ ይላል። ዶጋም ጣልቃ በመግባትም ለኢራን እሷ እንደምትረዳውም ትነግረዋለች። ኢራንም ይስማማና ከያማን ጋር በጀልባ ላይ ሆና በቡራክ ፋንታ እንድትሰራም ይነግራታል። ያማን ጀልባ ላይ ሲያያትም ተደናግጦ ምን አመጣሽ ሂጂም ይላታል። እሷ ግን እልም ይዟትም ትሳፈራለች። በዚያን ጊዜ ቡራክም ከቪራ ጋር ካፌ ተቀምጦ ያማን ነው ዶጋን ከሞት ያዳናት እንጂ መርት አይደለም፣ ይህንን የሚያረጋግጥ ቪዲዮ ማለኝ ብሎ ሲነግራት ቪራ ደነገጠች። በሌላ ጀልባ ምርትና ጓደኛው ዶጋን ከያማን ጋርም ያዋቸዋል። ምርት ዶጋ ከያማን ጋር መሆኗ የእርሻ ቦታውን ስራውን እንደሚያበላሽበት ስለሚያውቅም ይናገዳል። ያማን ጀልባ ላይ ዶጋ ማጥመድ ስላልቻለች መረቡ ውሃ ውስጥም ይወድቃል። ያማን ተናዶ ወደ ውሃውም ዘሎም ያወጣል። ሲወጡም ይጨቃጭቃሉ። በድንገት በጦር ማጥመድ ህገወጥ ስለሆነ የባህር ፖሊሶችም ይመጣሉ። ያማን ግን ጉዳዩን ይፈቷል። የሚቀጥለው ቀን ቪራ ምርትን ማግኝታ ያዳንካት አንተ እንዳልሆንክ የሚያረጋግጥ ቪዲዮ እንዳለ ማውቃለች ስሎ ምርት በድንጋጤም ይተዋታል። ውሽራ ወደ እርሻ ቦታም ትመጣለች። ሁሉም ይቀበሏታል። ምርት ወደ ዶጋ ወደ እርሻ ቦታ ሄዶ ያማን ነው ያዳነሽ እንጂ እኔ አይደለሁም ብሎም ይናዘዛል። ዶጋ ደንግጣ ወደ ያማን ሩጣ ምርት እውነቱን ነገረኝ፣ ለምንም አዳንከኝ፣ ለምን እንደምትጠላኝ ትገልጻለህ ብላም ጠይቋለች። ያማን ዶጋ ምክንያት የሆነችበትን ያንን አሮጌ አደጋም ያስታውሳል። በዚህ ቅጽበት ካዚም መጥቶም ለዶጋም ቁልፍም ይሰጣታል። ያማን በቁጣ ለምን እንደምጠላሽ አሁን ገባሽ? እንደናንተ ያሉም እኛንም አይረዱንም፣ ትዕቢተኞች ናችሁ ብሏትም ይሄዳል። ዶጋ ምን እንደተፈጠረ ግራ ገብቷታል። ምርጦች ክፍል 2 ይህን ይመስላል። ክፍል 3 እንዲቀጥል ከፈለጋችሁ ኮመንት ላይ ያሳውቁኝ።